ለሀገሩ ነጻነት ሲል 27 ዓመትን በስር ያሳለፈ ከእስር ቤት ከተፈታም በኋላ ለህዝቦቹ ቂምን በቀልን ሳይሆን ፍቅርን፣ አንድነትን የሰበከ ይህ ታላቅ ሰው ማን ይመስላችኋል? ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች? ዛሬ ለእናንተ ይጠቅማና ያስተምራችኋል ያልሁትን የታላቅ ሰው ሙሉ ታሪክ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ለብዙ ሰው አዳርሱ። ኔልሰን ማንዴላ ከ1918 እስከ 2013 ባለው ደቡብ አፍሪካዊ የፖለቲካ አቀንቃኝ ሲሆን የአፓርታይድ አገዛዝን በመቃወም ከ20 ዓመታት በላይ በእስር አሳልፏል። እንደ አውሮፓውያን አቆጣጠር በ1994 ማንዴላ የመጀመሪያው የአፍሪካ ዴሞክራሲያዊ መሪ ሆኖ ተመረጠ። እንደ አውሮፓውያን አቆጣጠር በ1993 የኖቤል የሰላም ሽልማት በደቡብ አፍሪካ ውስጥ የነበረው የዘር መድሎ ለማስቆም ባበረከተው አስተዋጽኦ ተሸልሟል። የደቡብ አፍሪካ ዴሞክራሲያዊ አባት ተደርጎ ይወሰዳል። እንዲሁም ሀገሪቱ አንድ ለማድረግ ባበረከተው አስተዋጽኦ በስፋት ይደነቃል። ኔልሰን ማንዴላ በ21ኛው መቶ ክፍለ ዘመን እጅግ ከሚደነቁ የፖለቲካ መሪዎች መካከል አንዱ ነው። በተለይም ደግሞ የሚታወቅበት በአዲሱ ሀገር ይቅርታን ስለማድረግ ባደረገው አስተዋጽኦ ነው። ኔልሰን ማንዴላ ትራንስኬይ ደቡብ አፍሪካ ውስጥ እንደ አውሮፓውያን አቆጣጠር በሐምሌ 18 ቀን በ1918 ተወለዱ። ኔልሰን ማንዴላ በጦሳ ጎሳ መጠሪያው ማዲቦ በመባል ይታወቃል። ማንዴላ የአካባቢው ጎሳ መሪ ቴምብ ጎሳ አባል ነው። በወጣትነቱ ኔልሰን ማንዴላ በአካባቢው ጎሳ ባህላዊ ስነ ስርዓቶች ላይ ይሳተፍ ነበረ። ሆኖም ግን በአባቱ በተለየ ሁኔታ ሙሉ ትምህርት ተከታትሏል። ማንዴላ በፎርት ሄር ዩኒቨርሲቲ ኮሌጅ ዊትዋተርስላንድ ዩኒቨርሲቲ ትምህርቱን ተከታትሏል። ኔልሰን ማንዴላ ጎበዝ ተማሪ ሲሆን በዩኒቨርሲቲ ቆይታው ኔልሰን ማንዴላ ነጭ ባልሆኑ ዜጎች ላይ የሚደርስባቸውን የዘር መድሎ እና እኩልነት ማጣት እንዲሁም የፍትሃዊነት ተገንዝቦ ነበር። ይሁንና በ1943 የኤንሲ ፓርቲ ለመቀላቀል በመወሰን በአፓርታይድ ትግል እንቅስቃሴ ውስጥ መሳተፍ ጀመረ። በወቅቱ ከነበሩት ጥቂት የተማሩ የሕግ ባለሙያዎች መካከል አንዱ የነበረው ኔልሰን ማንዴላ በእጅጉ ይፈለግ ነበረ። ከዚህ በተጨማሪ በኤንሲ ፓርቲ ውስጥ ባሳየው ቁርጠኝነት ወደ ከፍተኛ አመራር ደረጃ ተሸጋግሯል። እንደ አውሮፓውያን አቆጣጠር በ1956 ኔልሰን ማንዴላ ከሌሎች በርካታ የኤንሲ አባላት ጋር ታስሮ ሀገርን በመክዳት ክስ ተመስርቶበታል። ከተንዛዛ የፍርድ ሂደት በኋላም ተከሳሾቹ በ1961 በነጻ ተለቀቁ። ሆኖም ግን የኤንሲን በመከልከሉ ኔልሰን ማንዴላ በአፓርታይድ አገዛዝ ላይ በጦር ኃይል የተመራ መቋቋም እንዲኖርባቸው ይህም ለምኮንቶ ሶዞዌ መሰረት አስተዋጽኦ አድርጓል። ይህ ቡድን የደፈጣ ተዋጊ ቡድን ነበር። ምኮንቶ ሶዞዌ በበርካታ የአፍሪካ ሀገራት ስልጠና በመውሰድ በደቡብ አፍሪካ ውስጥ የተለያዩ ጥቃቶችን ማድረስ ጀመረ። እንደ አውሮፓውያን አቆጣጠር በ1963 ማንዴላ እንደገና ታሰረ እና በሀገር መክዳት ተከሰሰ።
በዚህ ጊዜ መንግስት ማንዴላ የደቡብ አፍሪካ መንግስት ለመጣል አሲሯል በሚል የጥፋተኝነት ውሳኔ ወሰነ። ሆኖም ግን ጉዳዩ የዓለም አቀፍ ትኩረትን ለማግኘትና የደቡብ አፍሪካ የአፓርታይድ አገዛዝ በዓለም አቀፍ ማህበረሰብ ስር ጥብቅ ቁጥጥር ወደቀ። ከፍርድ ሂደት ሆኖም ግን ጉዳዩ ዓለም አቀፍ ትኩረትን በማግኘቱ እና የደቡብ አፍሪካ የአፓርታይድ አገዛዝ በዓለም አቀፍ ማህበረሰብ ስር ጥብቅ ቁጥጥር ውስጥ ወደቀ። ከፍርድ ሂደቱ መጠናቀቅ በኋላ ኔልሰን ማንዴላ ረጅም ንግግር አደረጉ። በዚህ ንግግር ላይ ለዴሞክራሲ ስላላቸው እሳቤ ቁርጠኝነት ማረጋገጥ ቻሉ። የማንዴላ የሞት ፍርድ ወደ ዕድሜ ልክ እስራት ተቀይሮ ከ1964 እስከ 1981 በኬፕ ታውን አቅራቢያ በምትገኝ ሮበን ደሴት ስር ውስጥ ታሰረ። እስር ቤቱ ውስጥ ሁኔታዎች በጣም አስቸጋሪ ነበሩ። ሆኖም ግን ማንዴላ ከሌሎች በርካታ የፖለቲከኛ እስረኞች ጋር በመሆን የጠበቀ ጓደኝነት ለመመስረትና አስቸጋሪን የእስር ቤት ሁኔታ ለመቋቋም ቻለ። ከዚህ በተጨማሪ እስር ቤት ውስጥ ኔልሰን ማንዴላ ከፍተኛ የሥነ ምግባር ያሳይ ነበረ። እስር ቤት ውስጥ በየዕለቱ ጥናትና የአካል ብቃት እንቅስቃሴ ያደርግም ነበር። ከረጅም ጊዜ በኋላ ስለ እስር ቤት ቆይታው ሲናገር ወቅቱ በጣም ከባድ ነበረ። ብዙ ትምህርቶችን የተማረበት ጊዜ እንደሆነና እንዲያው በጣም አስቸጋሪ ነበር ብሏል። ማንዴላ በእስር ቤት ውስጥ ከአንዳንድ ጠባቂዎች ጋር ጓደኝነት ለመመስረት ችሏል። ማንዴላ በሌላ ጊዜ እንደተናገረው የሚዋጋው ከአፓርታይድ ጋር ማንዴላ በሌላ ጊዜ እንደተናገረው የሚዋጋው ከአፓርታይድ ስርዓት ጋር እንጂ ከነጮች ግለሰቦች ጋር አለመሆኑ በግልጽ ተናግሮ ነበር። በእስር ቤት ቆይታው አጼ ማንዴላ በመላው ዓለም ለመታወቅ በቅቷል። ማንዴላ የመጀመሪያው ጥቁር መሪ የሆነ ሲሆን በአፓርታይድ አገዛዝ ላይ ለሚደረገው ትግል እንደ አርማ ይታያል። ማንዴላ በስፋት የሚታወቀው ነገር በእስር ቤት ለረጅም ጊዜ መቆየቱ ከመላው ዓለም ማንዴላ እንዲፈታ ግፊት ይደረግ ጀመረ። በበርካታ አጋጣሚዎች ማንዴላ ከቀድመ ሁኔታ ጋር በተያያዘ ነጻነት ሰጠው ነበር። ሆኖም ግን የኤንሲ የፖለቲካ ሀሳቢዎች ከራሱ ነጻነት ለማስቀደም ፈቃደኛ ሲሆን ቀርቷል። የካቲት 11 ቀን በ1990 አጼ ማንዴላ ከእስር ቤት ተፈታ። ዕለቱ የደቡብ አፍሪካና ለመላው ዓለም ትልቅ በዓል ሆነ። ከእስር ከመለቀቁ ጨቋኙን የአፓርታይድ አገዛዝ ስለመገርሰሱ ምልክት ነበር። ከእስር ከተለቀቀ በኋላ ዘላቂ ሰላም ለማምጣት ረጅም ድርድሮች ይካሄዱ ነበር። ድርድሩ አብዛኛውን ጊዜ በጎሳዎች ግጭት ዙሪያ ነበረ። ሆኖም ግን እንደ አውሮፓውያን አቆጣጠር ሚያዝያ በ1994 ደቡብ አፍሪካ የመጀመሪያው የተሟላና ፍትሃዊ ምርጫ አካሄደች። የኤንሲ 65 በመቶ ድምፅ በማግኘት ተመረጠ። ኔልሰን ማንዴላም የመጀመሪያው የደቡብ አፍሪካ ፕሬዝዳንት ሆነ። ኔልሰን ማንዴላ በ1999 ከፕሬዝዳንትነት ራሱን አገለለ። በዚህ ወቅት በታቦ ኢምቤኪ ተተክቷል። በማንዴላ የመጨረሻ ዓመታት ጤና ማጣት ከህዝብ ጋር እንዳይገናኝ አድርጎታል። ሆኖም ግን በአንዳንድ ጉዳዮች ዙሪያ ሀሳብ ይሰጥ ነበረ። በ2003 በአሜሪካ የተመራው ጦር ኢራቅን መውረሩን በእጅጉ ተቃውሟል። ከዚህ በተጨማሪ በደቡብ አፍሪካ ውስጥ ያለውን የኤችአይቪ ኤድስ ጉዳይ በዘመቻ መልክ መርቷል።
ኔልሰን ማንዴላ 3 ጊዜ ትዳር ፈጽሞ ነበር። 6 ልጆች፣ 17 የልጅ ልጆች አሉት። የመጀመሪያ ባለቤቱ ኤብሊን ኖክማሴት ይባላሉ። ሁለተኛ ባለቤቱ ዊኒ ማንዴላ ስትሆን ከተወሰነ ጊዜ በኋላ በመካከላቸው በተፈጠረው ግጭት ተለያይተዋል። ዊኒ በሰብአዊ መብት ጥሰት መሳተፍ ውንጀላ ሲቀርብባት ነበር። ማንዴላ ለ3ኛ ጊዜ በ80 ዓመቱ ጌራሳ ማሼልን አግብቷል። ኔልሰን ማንዴላ ታኅሳስ 5 ቀን 2013 ዓመተ ምህረት ከረጅም ጊዜ ህመም በኋላ በቤተሰቡ ተከቡ በ95 ዓመቱ ሕይወቱ አልፏል። እና አፄ ማንዴላ በደቡብ አፍሪካ ሕዝብ ዘንድ የነጻነት ተምሳሌት ሆኖ ይኖራል። እንዲሁም በመላው ዓለም የነጻነት ታጋይ እና ቁርጠኛ ተብሎ ስሙ ለዘላለም ሲነሳ ይኖራል። እና እኛም ጥንካሬንና ተስፋን ከታላቁ መሪ ከአፄ ማንዴላ መማር ይኖርብናል። በቀጣይ በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም